ዓለም የእናቱን የከበሩ የደረት ጡት ሳይጠባ በእናቱ እቅፍ ላይ ተረጋግቶ ተመስገን ብሎ እንደ ልጆች የልጅነትን ክብር ሳያገኝ ተሰደደ። መድኃኔዓለም ተንከራተተ። በልጅነት ጊዜው በለጋነት ዕድሜው ይህች ዓለም የጌታን ልጅነት የነጠቀች ዓለም ናት። እየሰማችሁ ነው ምዕመናን? ወጣቶች ልጅነታችሁን ብትነጥቃችሁ እንዳይደንቃችሁ። እግዚአብሔርን በዘነጉ እንደ ሥጋ ሐሳብ በሚጓዙ ሰዎች ንጽሕናችሁን፣ ክብራችሁን፣ ልጅነታችሁን፣ ትዳራችሁን፣ ማንነታችሁን ብትነጠቁ እንዳይደንቃችሁ። የጌታን ሰላም የነጠቀች ዓለም የልጅነት ጊዜውን ነጥቃ በግብፅ በረሃ አንከራተተችው። ባጭሩ ሲጠቀለል መድኃኔዓለም በግብፅ በረሃ ሲሰደድ ተራበ፣ ተጠማ። በመለኮቱ አይደለም በሥጋው ተራበ፣ ተጠማ። በምኑ አልኳችሁ? ሥጋ ለብሶ ያለ አዎ እንደኛ የሚራብ ሥጋን ተዋሂዷልና መድኃኔዓለም ተራበ፣ ተጠማ። አዕዋፍን የሚመግበው እግዚአብሔር እኮ ነው። በክንፈ ጸጋ በረው የዕለት ጉርስ እንዲያገኙ ያደረገ እግዚአብሔር በምድር ለሚሽከረከሩ 4 እግር ላላቸው እንስሳት አራዊት፣ ለአዕዋፍ፣ ለአዝርዕት፣ ለአትክልቱ እኛን ጨምሮ የሰው ልጆች ደግሞ በበረሃ የወደቁ ባሕታውያንን የሚመግበው እግዚአብሔር ተራበ፣ ተጠማ። ቢርበው ቢጠማው እናቱን አስቸገራት ይላል። እንዳመለኛ ልጅ አመለኛ ልጅ የሚያስቸግረው እኮ ያየውን ኩር ካልገዛችሁ ብሎ ነው። መድኃኔዓለም ግን አንድ ብርጭቆ ውሃ አጥቶ ነው እናቱን ያስቸገራት። መድኃኔዓለም አንድ ቁራሽ ለቁመተ ሥጋ ያክል አካሉ በርትቶ ሰውነቱ ተጽናንቶ የሚጓዝበት ለቁመተ ሥጋ ያህል እህል የሚበላ አጥቶ ነው መድኃኔዓለም የተራበው። ይገርማችኋል። በዚያች ሌሊት እኮ አንድ ሰው እንኳን ሳይበላ ያደረ የለም። አንድ አዕዋፍ ያልተመገበ የለም። 22ቱን ስነ ፍጥረት በዝናብ እያበቀለ የሚመግበው እግዚአብሔር ቢራብ ቢጠማ መቼስ ሳልሞት በረሃብ ምክንያት እናቴ ለምነሽ እንዲሆናልኝ አላት። ድንግል ማርያም ጌታን ይዛ ከሰው ደጃፍ ላይ ልመና ቆመች። እንጀራ ተሸክሞ እንጀራ ከመለመን እግዚአብሔር ይሰውራችሁ። አሜን። ድንግል ማርያም ላይ የሆነው ይሄ ነው፣ የተፈጸመው ይሄ ነው። ምግብ ተሸክማ ነው። ምግብ ለምን ያጣችሁ? ለምኖስ መብላት ተመስገን አልነበር? ድንግል ማርያም ለምን ያጣችበት አለ ነው። አሁን ለምኑ ማግኘት እኮ ልም ነው አይደል? ሆነ አይሆንም። ብትለምኑ ማን ይሰጣችኋል? ለምንድን ነው ከተባለ የድንግል ማርያም ልጆች ስለሆን እናቱ ላይ ሰሪዋ ላይ አስገኘዋ ላይ ፊት የመለሰ አንገት የቀለሰ ዓለም ስለሆነ እኛን ሊያስተናግደን ደስታ ሊሰጠን አይችልም። እመቤታችን ለምን አጣች? ባጭሩ ተመለሰች እና ሰብአ ሰገል የገበሩለት ነገረ ስደቱ ብዙ ነው። እንደው ስደቱን አስበን ስቅለቱ ይሄ ነው ለማለት ነው። ለምን አጣ ስትመለስ ሰብአ ሰገል የገበሩለት ጫማ ተወሰደ። ጌታ እንደ ማንኛውም ጫማ ያደርጋል። ይገርማችኋል። መድኃኔዓለም በዚህ ዓለም ሲኖር ስንት ዓመት ኖሯል? 33 ዓመት ከ3 ወር። የለበሳት አንድ ቀሚስ ናት። ስንት ናት አልኳችሁ? ሳጥኑን አጨናንቆ ዘመን መለወጫ ልብስ ካልገዛም ብላችሁ ግብ ግብ የምትገጥሙ ክርስቲያኖች ግድ የለም፣ አምላካችሁን አስቡ። መርዘም ያለባትን ቀሚስ እያረዘመ ቁመቱ ሲጨምር እየጨመረ አንድ ቀሚስ ለበሰ። ለምንድን ነው? መድኃኔዓለም ሰማይን በደመና የሚጋርድ አምላክ አይደል? ተቀዶ ለሚወድቅ ልብስ መድኃኔዓለም ቸግሮት ነው አይደለም። ዛሬ ልብስ ላጡት፣ ለሚታረዙት፣ ለሚራቆቱት ማን አብነት ይሆንላቸው? ስለዚህ እግዚአብሔር ራሱ አብነት ሆነ። ያ ጫማ ተወሰደ። ድንግል ማርያም አለቀሰች። ልብ በሉ፣ እመቤታችን ያስለቅሳት የጫማው ውድነት ወርቅ መሆኑ አይደለም። ለምንድን ነው ከተባለ ጌታ የሚረግጥበት በርባሱ አዲዳስ ቢሆን ጫማ ያስፈልገዋል እግዚአብሔር። አስቡት፣ ዓመት ያልሞላው ሰውነቱ ያልጠነከረ ለጋነት እንዴት አድርጎ ጋሬጣውን፣ እንዴት አድርጎ ረሞጫውን፣ እንዴት አድርጎ ግቡን መከራውን ይችላል? አይችልም። እና ሊቁ አባ ጽጌ ድንግል ምን ይላታል እመቤታችንን? ሜረ በዘባነች ወሜረ በገቦች ማርያም ብዙ ባዚል ሕፃን ደቅም ያረግ ሊቀምቱ በዛ ሚለው እመቤታችን በጀርባዋ ሲከብዳት ጌታ ረዳት የላትም። በደረቷ ታቅፈዋለች። ልጅ የሚታቀፈው በደረት ነው፣ የሚታዘልም በጀርባ። ደረቷ ላይ ክንዷን ሲከብዳት አሁንም ታዞርና በጀርባዋ ታዞራለች። አልሆን ስላት መሬት ላይ ወርዳ ትጎትተዋለች። አሁን ያ ጌታ የተጫማው የወርቅ ጫማ ተወሰደ። ምን አድርጎ መድኃኔዓለም ይጽናናል? ይህንን አባ ጽጌ ማነው አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታቱ ላይ እንዲህ ብሎ ገለጸው። ሀቢረ ፍኖት በእግሩ ሶበ ይስን ሕፃነኪ አለ ያንቃዱ ሀቤኪ ይዞ ጽንፈ ልብስኪ እንዘ ትጸውሪዮ በገቦኪ ወጽምዮ ባፉኪ። ያን ጊዜ በግብፅ በረሃ በምድር ላይ እጆቹን ይዘሽ ስትጎትችው ጌታ
ብሎ ፊትሽን ያይሻል፣ ይመለከትሻል። ምክንያቱ ደግሞ እናቴ ራርታ አሳዝኛት ጎንበስ ብላ ቅፍ አድርጋ ጉንጨን ሳም አድርጋ በጀርባዋ እንድታዝለኝ ነው። ለእነ ኤልያስ ሰረገላን የፈቀደ የሰጠ እግዚአብሔር እኮ ነው። የእነ ኤልያስ አምላክ እነ ቶማስ በመንፈስ ጸጋ በደመና ተጭነው እንዲበሩ ያደረገ እግዚአብሔር። ስለዚህ በግብፅ በረሃ መንከራተት ግድ ሆነበት። እንዲህ አድርጎ ተንከራተተ እና ሊቁ ያን ጊዜ በደረሰባትን መከራ ሲገልጽ ምን ይላል? አይቴ ይእቲ ሐና እሜ ወኤልሳቤጥን ማዝማኔ ይብክያኒ ሊተ በእንተ ንግደቴ። ስለ መከራዬ፣ ስለ ስቃዬ፣ ስለ ችግሬ ያለቅሱልኝ ዘንድ የሞተችዋ እናቴ ነይልኝ ብላ በቤታችን አለቀሰች። እናቷ በሕይወት እንደሌለች ቤተ መቅደስ እንደሆነ እንዳረፈች ሰምታለች። አክስቴ ኤልሳቤጥ ወዴት አለሽ? አይቴኑ መልአክ ዘአብሰረኒ በካይየ ይራይ ወይርዳኒ። ያስያበሰረኝ መልአክ የዓለሙን ደስታ ይዞ መጥቶ ትወልጃለሽ አለኝ። በከብቶች በረት ተወለደ ብሎ ለእረኞች የነገረው፣ ኋላም ጌታ ተነሳ ብሎ የሚያበስረው ያገናናው መልአክ ወዴት አለ አለች። አሁንም ይቀጥልና ሊቁ ምን ይላል? ተንሥ ወንዕል ሌዋዊት ሐና አለ ትፄዋኪ ወለትኪ ከመ ተርአይ ኀዘነ አምርስትኪ ወጻት ወተሰደት በድግትምና። ልጅሽ ሕፃኗ ምን አልኳችሁ? ንገሩ። ምኗ? ሕፃኗ ገና 15 ዓመት ሕፃን ናት እኮ ምን አላት? ብቸኛ ሆና እሷም ሕፃን ልጅ አቅፋ ስትሰደድ ትናንትና በመቅደስ ያኖርሻት መልአኩ ኅብስተ ሰማያዊ ጽዋ ሰማያዊ የመገባት የሚመግባት ያች ብላቴና ዛሬ በመቅደስ የለችም። ከመቅደስ ወጥታ እግሮቿ በመከራ በግብፅ በረሃ እየተሰቃዩ ነው።